ሃይ ሄሎ ጤና ይስጥልኝ። እንዴት ናችሁ? ስፒን ዋይል በጣም ረዥም ጊዜ ሆነኝ ዩቲዩብ ላይ ከመጣሁ። አይ ሆፕ 815 ሰዎች ሰብስክራይብ አድርጋችሁ ነበር። ስፔሻሊ ከዛ ቤት ፎሎ ያደረጋችሁኝ ሰዎች የጠፍተሽ ነው ምናምን ብላችሁ አስባችሁ ከሆነ ሂራያም በአዲስ ኃይል ለመንቀሳቀስ አስቤያለሁ። ለማንኛውም አምባክ እያልኩ ነው ያለሁት። And yeah, I don't know, it's a little bit excited and at the same time yeah, let's see. Anyway, on the way ነኝ አለው ለማለት ለመሞከር ነው፣ ራስን ለማነቃቃት። አሁንም የምታዩ ሰዎች ፎሎ እያደረጋችሁ ቻናሉ በተለያየ አይነት መንገድ በተለያዩ አይነት ሁኔታዎች የምናወራባቸው ነገሮች ይኖራሉ። ስፔሻሊ ያው አብዛኛውን ጊዜ ኢሮፕ ላይ ላለ ወይም ደግሞ የተለያየ ስደት ዓለም ላይ ላሉ ሰዎች ነው ሞስት ኦፍ ታይም እኔ የማወራው ነገር ሴንስ የሚሰጠው ብዬ አስባለሁ። ከዛም በተረፈ ደግሞ ያው ለሁሉም አንደርስታንድ በሚያደርገው ያህል መጠን ለማውራት ሞክራለሁ። እንግዲህ አሁን እየመጣው ምንድነው ያሰብኩት ሁሉም ሰው ፊት ማድረግ ይችላል። ስደት ላይ ሲወጣ የሰው ልጅ በስደት ህይወት ላይ ሁላችንም ፊት አድርገን ነው የምንኖረው ወይስ የግድ መኖር አለብን ብለን የምንኖረው? አይ ወንደር ሰምታይምስ ሰክሰስ ምንድነው ግን ቢሆንም የሰክሰስ ማለት የምንድነው የመንፈስ እርካታን የሆነን ነገር የማግኘት ያሰቡበት ያለሙበት ቦታ ላይ የመድረስ ሁኔታ ላይ ያሉ ዲያስፖራዎችን ብጠይቅ ደስ ይለኛል። ሰክሰስ ላይ እንትን ላይ ያሉት ስኬት ላይ ያሉ ሰዎች ቢነግሩኝ ደስ ይለኛል። ቢካዝ ሞስት ኦፍ ታይም ላይክ የኢሮፕ ወይም ደግሞ የዲቨሎፕ ሀገሮች የሰለጠኑ ሀገሮች ላይ በስደት ዓለም የምንኖር አፍሪካውያን ጠቅላላ እርግጠኛ ነኝ የህይወት ጀርኒያችን ተመሳሳይ እንዳልሆነ እኔ ምንም ጥርጥር የለኝም። በበኩሌ ከኔ ኤክስፒሪየንስ ተነስቼ ነው ሊማወራው ወገን። ፕሮባብሊ እናንተ ሌላ ሊሆን ይችላል። በኮመንት ላይ ጻፉልኝ። አንድ ማወቅ በጣም ስለምፈልግ ነው እና አንዳንድ ጊዜ አይ ወንደር በዚህ ጉዳዮች ላይ በጣም ማውራት ፈልጋለሁኝ። ኤኒዌይ this is my first after a while after 5 years ከ5 አመት በኋላ ለመጀመሪያ ጊዜ ሞቲቬትድ ሆኜ እችን እንትን ለመስራት አስቤያለሁኝ። ሰብስክራይብ አድርጉትና ከዛ በኋላ ሞር ማውራባቸው ብዙ ኢሹዎች አሉ። እንድ ሀሳቤን ለማሸራሸር ነው ቱ ቢሆንስ የኔን ላይፍ ጀርኒ ለማሳወቅ ነው። ምናልባት ለተወሰነ ሰው ሊጠቅም ይችላል። ያ ነው ደግሞ ትርፉ። አንድ ሰው ካሳለፈበት የህይወት ጀርኒ ለሌላ ሰው እያስተላለፈ ሲሄድ it will be I'm not ምንድነው ይሄ ምንድነው ሞቲቬሽን ስፒከር አይደለሁም፣ ምንም አይደለሁም። ግን ቤዝድ ኦን ማይ ላይፍ ከህይወቴ ተነስቼ ያጋጠመኝን ያለሁበትንና ወደፊት ፕሮሰስ ማድረግበትን ያለሁበትን ሲቹዌሽን ነው ኤክስፕሌን ማድረግ የምፈልገው። ኤኒዌይ ሁላችሁንም ወዳችኋለሁ። this is how it looks ፓርክ በጣም ነው የምወደው። አይ ሆፕ አብዛኞቻችሁ ትወዱታላችሁ። ስለ ፓርክም ብዙ ነገር ማለት ፈልጋለሁ። ኤኒዌይ ላቭ ዩ ጋይስ ባይ